ያው ሁሌ ቮት አድርጉ ነበርና እንደምታውቁት ከዛ አላሳፈራችሁኝም። ሙሉ የኢትዮጵያ ሕዝብ የኤርትራ ሕዝብ በጣም ቮት አድርገዋል። ትንሽ ያኔ በጣም ሀገር ወዳድ ነች ብለው እስኪታዘቡኝ ድረስ ካሸነፍኩኝ እና ደግሞ ላይቭ ስጫወት በቃ ኢትዮጵያ ባንዲራ ግዴታ መሆን አለበት ብዬ ውስጥ ድረስ በጣም ነበረ ስከራከራቸው የነበረውና እግዚአብሔር ይመስገን ያው ያኔ ላይ ያኔ ከሌሉ ያው ሁሉንም ማየት ትችላላችሁ። ያኔ ላይ የኢትዮጵያ ባንዲራ ብቻ ነበር ሲውለበለብ የነበረው። እግዚአብሔር ነው ይሄን ያደረገው እና ቤተ ቅድስት ድንግል ማርያም በቃ እነሱ ናቸው። እኔ ምንም የሚያደርጉት ነገር የለም። እሱ ነው ይሄን ያደረገው እና የአባቴ ምርቃት ነውና በጣም ልዩ ነበር ስሜቱ እና አሸንፋለሁ ብዬ አልጠበቅኩም ነበር ጭራሽ። ላይቭ ሰርች ይላል አፍሪማ ከፊታችን ደግሞ ማይካችን ማለት አፍሪማ ቦታ ነው ተዘጋጅተሻል ወይ? በሚቀጥለው አፍሪም ይችላል እና ጫውታ ደስ ይላል። ፈርቼ ነው እንዴ? እሺ በጣም የአፍሪማን ደግሞ ከዚህ ኮሞ የበለጠ ስቴጅ ስለሆነ ሁላችሁም የገባችሁ ቦታ አድርጉ። እኔ ደግሞ ከዚህ ከባለፈው የበለጠ ኢትዮጵያን በዓለም ምድር በደንብ በብዙ መንገድ አስጠርቼ እመጣለሁ፣ ቃል እገባለሁ። እናንተ ግን እየገባችሁ ይመጣለሁ። እግዚአብሔር ምስክሬ ነው። ያው ሁላችሁም የምታውቁት ነው። ምን እንዳደረኩላችሁ አላውቅም። ለእኔ ትንሽ ያደጋሉ መሰለኝ እና በጣም ነው የምወዳችሁ። በእናንተ ከእግዚአብሔር ቀጥሎ በእናንተ ነው ያደረስኩትና በጣም የምር ማርያምን በጣም ወዳችኋለሁ። በጣም እግዚአብሔር ያክብር። እስኪ አሪፍ እስኪ የቅርብ ጓደኛም ነች ባዩሽ ያው እህት በላት እስኪ እህት ነች ጓደኛ ማራቅ እስኪ የሁለቱ ይሶ አረ ላይት ማን የለቀቀብን እስኪ አንዴ ቤስት ጓደኛ ኦፍ ዘ ይር cheers ምን ሰሩ ነው የመጣችሁት? ቬሮኒካ ለምን የምትቀበሏት? ምን አድርጋ? ሀገሯን በሰላም አክብራ ወክላ ተሸልማ የመጣች ነው። እናንተም ወደፊት ሀገራችሁ የምታስጠሩ አድርጋችሁ እሺ፣ በርቱልኝ። የተለየው ለታመና ለሆድ የተለየው ለታመና ለሆድ እንገናኝ ነገር ቁርጡም ድረስ እንገናኛለን። አየየ አልቆረጥኩም ተስፋ እኛ ሞዴሎች ለምንድን ነው እንደ እንጀራ ልጅ የምታዩን ሀገር እያስጠራ? ሀይ እንዴት ናችሁ? ሄላራ ነኝ። አሁን ታንዛኒያ ነኝ ያለሁት። የመጣሁበትን ጉዳይ አሳክቼ ወደ ኢትዮጵያ የተመለስኩ ነኝ ያለሁት እና ጥያቄ ጠይቃችሁ ነው ሞዴሊንግ ፕሮፌሽንን ለምንድን ነው ላይክ ሪኮግናይዝ ማድረግ የማትፈልጉት ብዬ ማይንድ ውስጥ የመጣልኝን ሀሳብ ሼር ላደርግላችሁ ነው። ምክንያቱም
በእያንዳንዱ ፕሮፌሽን ብዙ ተለፍቶ ብዙ ተሰርቶ ብዙ ከተለፋ በኋላ የሚመጡ ነገሮች አሉ። ሶ ይሄ ልክ እንደ ፔባክ ነው። ፕላስ ለሀገርም በጣም ትልቅ ባለንበት ፕሮፌሽን ትልቅ ተጽዕኖ ይፈጥራል ብዬ አስባለሁ። በፋሽን ማስጠራት ለምንድን ነው ሀይድ የምናደርገው? ታውቃላችሁ ሀገር ሪፕሬዘንት አድርጌያለሁ፣ አሸንፈናል፣ ፕሮዳክቲቭ ነበር፣ ሰክሰስፉል ነበረ የመጣሁበት እና ሀገራችንን ባንዲራ አውለብልበናል የዓለም መድረክ ላይ። ሁኔታ ላይ ሆኜ ምን ተረዳሁኝ? ለሞዴሊንግ ኢንዱስትሪ የምንሰጠው ቦታ አይ ቲንክ ትንሽ ዝቅ ያለ ነው እና ወይ ደግሞ እኛ ሞዴሎች ለምንድን ነው እንደ እንጀራ ልጅ የምታዩን ሀገር እያስጠራን በተለያየ መንገድ ትልቅ ስራዎች እየሰራን የምናየው ነገር ግን ብዙም አይደለም እና we have to support each other guys